የኢማም አህመድ ዘመቻ በሰፊው የክርስትናን ስርዓት ያፈረሰ ዲሞሊሽ ያደረገ ያጠፈ ብዙ ውድመት ያደረሰ ተደርጎ ተስሏል፣ ተተርኳል። ከዛም አልፎ ዲሁማናይዝ አድርገውታል። ዲሁማናይዝ ማለት ሰው ያልሆነ ጭራቅ የሆነ በአንድ እጁ የሚወረውረው ድንጋይ ቋጥኝ ትልቅ ቤት የሚያክል ምናምን ፎቅ የሚያክል ምናምን ተደርጎ ተስሏል። ስለዚህ ሰው ያልሆነ የሰውነት መልክ የሌለው ሰው መጥቶ እስላም የሆነ ሰው ክርስትናን አጥፍቷል የሚል ከልጅ ልጅ ሲወራረስ የመጣ ናይትሜር ጭራቅ አለ። ይሄ ሲደመርበት ከአሁኑ የእስላም መንግስት ናሬሽን ጋር ከፍተኛ የሆነ ማህበረሰብ ውስጥ የስጋት መንፈስ ይፈጠራል። ሙስሊምን የመፍራት ሙስሊምን የመስጋት ስነ ልቦና ይፈጠራል። ይሄ በሰፊው ተሰርቶበታል። ስለዚህ ይሄ እኮ ትክክል አይደለም፣ እኛ ይሄ የአማራ ክልል ማለት የሁላችንም ክልል ነው። ኢትዮጵያ ማለት የሁላችንም ሀገር ናት። የብሔር ብሔረሰቦች ሀገር ናት። ብዝሃ ሃይማኖት ያለባት ሀገር ናት። ብዝሃ ብሔር ያለባት ሀገር ናት። ብዝሃ ልሳን ያለባት ሀገር ናት እና ክልሉም እንደዛው ስለሆነ ከአሁን በኋላ የሚኖሩ እንቅስቃሴዎች ሁላችንም የሚያካተተ መሆን አለበት። ከአሁን በኋላ የሚካተቱ እንቅስቃሴዎች አንደኛችንን አደጋ ላይ ስላለመጣላቸው ዋስትና ሊኖራቸው ይገባል። የእንቅስቃሴዎቹ እሳቤም ፕሮሰሳቸውም ግባቸውም ይህንን ማረጋገጥ አለበት። ሁላችንም በእኩልነት በሰላም የሚያኖር መሆኑን እርግጠኛ መሆን አለበት ብለው የሚጠይቁ ኃይሎችን ደግሞ የነቁትን ሌላ ፍረጃ ውስጥ ይከቷቸዋል። ለምሳሌ ወሃቢያ ይሏቸዋል፣ አክራሪዎች ይሏቸዋል፣ የኦነግ ተላላኪ ይሏቸዋል፣ የምናምን ተላላኪ ይሏቸዋል፣ አለፍ ብሎም አይኤስ አልቃይዳ ምናምን ይሏቸዋል። የዚህ እንቅስቃሴ ትልቁ አደገኛው ሌላው መልክ ምንድነው መሰለህ? ሙስሊሙን ለሁለት የሚበትን መሆኑ ነው። ይሄ ደግሞ የዲቫይድ ኤንድ ሩል አይነት ስትራቴጂ የሚከተል መሆኑ ነው። ሙስሊሙን በማኒፌስቶ ውስጥ ይህ እንቅስቃሴ የነባሩ እስልምና ክንፍ የሚላለው። ነባሩ እስልምና በምንድነው ዲፋይን የሚደረገው የሚለው ለሙስሊሞቹ አልተተወም። አዲሱ እስልምና ምንድነው፣ ነባሩ እስልምና ምንድነው የሚል ዳይኮቶሚ ፈጥረዋልና በምንድን ነው የሚገለጸው? ነባር እስልምና በምንድን ነው የሚገለጸው? አዲሱ እስልምና በምንድን ነው የሚገለጸው? ነባሩ እስልምና በዛ ማኒፌስቶ ውስጥ የአማራ ትግል ውስጥ አካል ሆኖ ሲሆን አዲሱ እስልምና ደግሞ የሚታገሉት አድርገው ገለጸውታል። አዲሱ እስልምና የሚሉት በእነሱ ገለጻ ወሃቢያ ምናምን ብሎ የሚገልጹት ማለት ነው። ስለዚህ ይሄ ዳይኮቶሚ በራሱ ሙስሊሙ አንደር ጥቃት ውስጥ መሆኑን ወይም ደግሞ የታሰበለት ጥቃት እንዳለ ትልቅ ማሳያ ነው የሚሆነው። ምክንያቱም በመሰረቱ ለአማራ ክልል ህዝቦች ወይም የአማራ ህዝቦች ነፃነትን የሚያቀነቅን ኃይል እንደዚህ ያለ የሃይማኖት ሌብሊንግ ውስጥና ዳይኮቶሚ ወይም የሃይማኖት ክፍል ውስጥ መግባትም አልነበረበትም።